አዲሱ አልበም በራሱ ዩቲዩብ ቻናል ላይ ተለቋል። እኔ አልበም 4 ሚሊዮን ብር ነው የጨረሰው። የኔ ቆንጆ ኑሪ ኑሪ በሚለው ሙዚቃ ብዙዎቻችሁ በጣም ወዳችሁት ነበር። ብሔርና ብሔርን የሚያጋጭ ብዙ ነገሮች አሉ ኢትዮጵያ ውስጥ። እስኪ ምን ይመስላል? እስኪ M14 የሚባል መሳሪያ ነው የሚይዘው አለ። ማን ነው? ቢኒያም የመቄዶንያ። ምን ማለት እንደሆነ በኋላ ላይ ይነግረናል። አክሊሉ በጣም ጎበዝ ጎንደሬ ነው። ብዙ አስተያየቶች የሚሰጥ ነበር። ምን ጊዜም ቢሆን ከትችት አትድን። ሰላም ሰላም፣ እንዴት ናችሁ? የአሪፍ ሾው ተመልካቾች እንዴት ናችሁ? ሳምንታችሁ እንዴት አለፈኛ? ሳምንታችን በጣም አሪፍ ነበር ያሳለፍነው። ዛሬ ደግሞ እንደተለመደው አሪፍ እንግዳ ይዘን መተናል። ልክ እንደ ስሙ አሪፍ ሾው እንደምንለው ሁሉ አሪፍ እንግዳ ይዘን መተናል። እንግዳችን በዚህ በያዝነው ወር ህዳር 23 አልበሙን የራሱ ዩቲዩብ ቻናል ላይ ለቋል ማለት ነው። እሱንና ሌሎች ጉዳዮችን ለማውጋት እዚህ እንግዳችን ሆኖ ተገኝቷል። እናንተ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁሉ ተመልካቾቻችን እንዴት ናችሁ? ይኸው እንግዲህ ባልነው መሰረት እንግዳችን ይዘን መተናል። እንዴት ናችሁ እንላለን። አብሬሽ እንኳን ደህና መጣ። እንኳን ደህና ቆየህ አብሬሻችን። እንግዲህ ያው እንደሚታወቀው ምናልባት ከዚህ ቀደም የኔ ቆንጆ ኑሪ ኑሪ በሚለው ሙዚቃ ብዙዎቻችሁ በጣም ወዳችሁት ነበርና ብዙ አስተያየቶች የሚሰጥ ነበርና ግን አሁን ደግሞ በዚህ ባለንበት ወር ላይ ህዳር 23 ላይ አዲሱ አልበም በራሱ ዩቲዩብ ቻናል ላይ ተለቋል። ይህ ምንድነው ካላችሁ ደግሞ ዱዳሌ ይባላልና ምን ማለት እንደሆነ በኋላ ላይ ይነግረናል። ግን አሁን አብርሽ እንዴት ነው? እግዚአብሔር ይመስገን። ከሲንግሎች ወደ አዲሱ አልበም መጣል። አዎ ወደዛ መጣ። ያው እንደሚታወቀው ደግሞ አልበም ላይ ስለ ህይወት፣ ስለ ፍቅር፣ ስለ ስኬት ያውሳል። አዎ በትክክል። እስኪ ምን ይመስላል? እስኪ አሁን አልበም ማውጣት ያለው ስሜት እንዴት ነው? እጅግ በጣም ከባድ ነው አልበም ለማውጣት። አንደኛ ኢኮኖሚካሊ በጣም ይጎዳል፣ የእውነት ለመናገር ማለት ነው። ምክንያቱም በፊት የነበረው ጊዜ ጥሩ ጊዜ እንደነበረ ነው የሚናገሩት። በቃ አንድ ዘፋኝ ድምፁንና ራሱን አካሉን ይዞ ይሄዳል። ከዛ ፋይናንሻሊ አይጎዳም። ሁሉን ነገር የሚከበር የሚያደርገው የሙዚቃ ቤት ባለቤቱ ነው። ኤክሲ ፕሮዲሰሮች ነበሩ፣ ገንዘብ ያላቸው ሰዎች በንግዱ ዓለም የተሰማሩ እነሱ ነበሩና አሁን ላይ ግን ራሱ ሙዚቀኛው ድምፃዩ ከስቱዲዮ ከአቀናባሪዎች ጋር በመሆን ግጥም ዜማ ደራሲያን ጋር በመሆን ራሱ ኢንቨስት አድርጎ አልበም ሰርቶ ይመጣል። ትክክል፣ እንደዛ ነው። እና በጣም ከባድ ነው። ለምንድን ነው ከባድ ነው የምልህ? ዜማ የሚሰሩ ሰዎች ጋር ሂደህ ልምምድ አለ። ልምምድ በጣም እነሱ ካላመኑበት አይወጣም። ከአንተ ድምፅ ጋር ይሄዳል ወይስ አይሄድም የሚለው ነገር አምነውበት 100% በቃ ከዚህ በኋላ ወደ ቅንብር ይግባ፣ ድምፅህ ጥሩ ነው፣ ሻርፕ ሆኗል ምናምን ተብሎ ከዛ በኋላ ነው ወደ አቀናባሪ የምትሄደው። አለበለዚያ ግን በጭራሽ አያስኬዱም። እና ከዛ ውስጥ መታሸት አለ፣ ብዙ ነገር አለ፣ በጣም ብዙ ነገር። እስከ ሌሊት 9 ሰዓት 10 ሰዓት አብረህ ማምሸት አለ። ከዛ በላይ ደግሞ ለነዚህ ሰዎች የቀናበል። አሁን ለምሳሌ እኔ አልበም 4 ሚሊዮን ብር ነው የጨረሰ እና አንዳንድ ሰዎች በጣም ተጋነነ ምናምን ይላሉ። እንዳውም የሚገርምህ ነገር ለዜማ ለግጥም ለሙዚቃ መሳሪያ ተጫዋቾች እና ለቅንብር ብቻ ወደ 2 ሚሊዮን 376,500 አካባቢ ብር ነው ተሰልቶ የመጣው። የሚገርም ነው ግን አብርሽ፣ እውነት በጣም የሚገርም ያዝ እንዴ! ይሄን ያህል ብር ራሱ እንደዚህ ለሙዚቃ መስዋዕትነት መክፈል። ሙዚቃ ሲሰራ እንግዲህ ተመልካቾቻችን ቀላል አይደለም። ምናልባት መናገር የቻለ ሁላ ይዘፍናል አይደለም። ከጀርባ ታለንቱ እንኳን ቢኖራችሁ ግን ገንዘብ ያስፈልጋል። በጣም ከባለሙያ ጋር መታወቅ ያስፈልጋል። ባለሙያ ጋር ያለው አግባብነት በፊልም ስራ ካየነው ለምሳሌ ዳይሬክተር ካስት የሚያደርግ ሰው ያስፈልጋል። ካስት ኤጀንት አለ፣ ከዛ ዳይሬክተሩ አለ፣ ከዛ ያለው ዳይሬክተሩ ጋር ያለው ተቀባይነት መታመን። እውነት ነው። ግጥም ዜማ ላይ ያሉ ሰዎች ግጥሙ ሲሰጡ ዜማ ደራሲው ደግሞ ዜማ ለአንተም ይሁን በአንተ ከለር አድርጎ ካልሰጠ ካላመነ ዝም ብሎ ይሰጣል። ብር ስላለ በፍጹም አይሰጡም በጭራሽ። ለምን መሰለ? እንደዛ ቢሆንማ እስካሁን ድረስ አልቆይም ነበር። እኔ በአመት ምናምን እንጨርሰው ነበረ። መጀመሪያ ያው እንዳለው ሆኖ የግድ ያለ ገንዘብ መቼም ምንም የሚሰራ ነገር የለም። ከዛ ውጭ ግን አሁን በተለይ የኔው አካሉ ጋር ነው አብዛኛውን 11 ዜማዎች የተሰሩትና የኔው አካሉ ጋር የሚገርምህ ሽሮ ሜዳ ነው እሱ የሚኖረው፣ እኔ ደግሞ ወደ አባዶ ነበር የምኖረውና እስከ 9 ሰዓት ቆይቼ ከ9 ሰዓት በኋላ ወደ ሰፈር ለመሄድ በጣም እጅግ በጣም አሁን ከገንዘቡም ከክፍያውም ይልቅ ያለ ሰዓት እንቅስቃሴ ገደቦች አንዳንድ ነገር ነበሩ በወቅቱና ያው ሁሉ ይፈትናል።
በጣም ፈታኝ ነው እና ያንን ነገር በደንብ አድርገን ሰርተን በቃ እሱ አምኖበት ከዚህ በኋላ አሪፍ ነው ብሎ ከዛ በኋላ የሚገርም ነገር ይህን አልበም ልንሰራ መጀመሪያ ከአቀናባሪ ይሳቅ ባንጃው ጋር ነበር የገባ ነው። በአጋጣሚ እሱ ትንሽ ምናምን እንትን አደረገው እና ትልቅም ሰው ስለሆነ ብዙም ስለሰራ ከዛ በኋላ ነው ወደ ኤርሚያስ ዳኜ ሽፍት ያደረግን። እስኪ ኢንጂነር ባንጃው ምንም ሰርቷል ለማስታወስ ያህል ምናልባት እሱ የሰራቸውን ስራዎች አላወጣናቸውም አይደለ? ምክንያቱም ምንም ማድረግ አላለቀም። ከዚህ ቀደም የሌሎቹን የተስፋዬ ወርቅነህን ሙሉ አልበም የሰራ ኢንጂነር ፋንታ ነው። በቀን ማን ነው ኢንጂነር ባንጃው ይሳቅ ባንጃው እሺ። የኬኔዲ መንገሻን ሰርቷል። የመስፍን አበበ የኬኔዲ መንገሻን ሰርቷል። አዎ እንግዲህ ተመልከቱ ምን ያህል ዘመን ተሻጋሪ እንደነበረ። የአክሊሉ ስዩም የጋሻው አዳል በተለይ አክሊሉ ስዩም አዲስ አሁን ያልወጣ አልበም አለ ያሰማኝ በጣም የገረመኝ ከመሞቱ በኋላ ማለት ነው አልበሙ አለ እና እነዚህን የሰራ አንቺ ወረተኛን ራሱ በግጥምም በዜማም ሰርቷል። የምር ነው አንቺ ወረተኛ ወረት የለመድሽ ይላል። በጣም የሚገርም እኮ ዘፈን ነው በነገራችን ላይ። አዎ በጣም ይሄን አቶ ይሳቅ ጋሽ ይሳቅ ነው የሰራው እና ልክ የተስፋዬን ስለሰራ የኔው ደግሞ በቃ እሱ መስራት አለበት ያንተን አልበም ብሎኝ በዛ መንገድ ገብተን ነበረ። አጀማመራችን አሪፍ ነበር። ነገር ግን መጨረሻ ላይ እሱ ያው ትልቅ ሰው ነው በበሽታ ምክንያት አልቻለም መስራት እና ወደ ኤርሚያስ ዳኜ ገባን። ኤርሚያስ ዳኜ በደንብ ጥንቅቅ አድርጎ ሰርቶ ጨረሰው ማለት ነው። በጣም አሪፍ አብርሽ። እንግዲህ ተመልካቾቻችን አሪፍ ቆይታ እያደረግን ያለ ነው ከአብርሽ ጋር ማለት ነው። አብርሃም አየለ እንግዲህ ከኔ ቆንጆ ኑሪ እና ሌሎቹ መሰል ሲንግሎችን ወጥቶ በራሱ ከለር በራሱ ጀነር እንግዲህ አሪፍ ነገሮች ተሰጥተውት አልበም ነው እንግዲህ ይዞልን የመጣው ማለት ነውና ይህን አልበም ደግሞ እንደሚታወቀው ህዳር 23 ላይ ነው። ምናልባት በአርብ ዕለት አይ ቲንክ ባልሳሳት ሳውዝ ጌት አፓርትመንት ሆቴል ላይ ጋዜጣ መግጃ ነበርና ከተማችን ላይ ያሉ የሚዲያ ተቋማት እንዲሁም ደግሞ ሶሻል ሚዲያውን ጨምሮ ተገኝተው ዘግበውታል። በ23 አልበሙ ተጭኗል። እናንተ እንዴት አያችሁት? ኮሜንት ላይ እየጻፋችሁልን አብራችሁ ቆይታ እንድታደርጉ እንጋብዛለን ማለት ነው። ምናልባት እስኪ እንደው አንተ ከተጫወትካቸው አሁን ከዚህ ከአዲሱ አልበም ከተጫወትከው ውስጥ አድማጮች ቢሰሙት የተመልካቾች እንግዲህ ቢሰሙት ብለህ የምትመኘው ወይ ደግሞ ልትጋብዘን ትኩረት ይሰጠው ብለህ የምታስበው ነገር ካለ እስኪ ከዱዳሌም ማለት ነው አብዛኛው ለአንተ የተለየ የምትለው እስኪ ምናልባት እንደው ክፉ ጸባይሽ ለሰው አልናገር ከቶ ምን ይሻላል የኔና አንቺ ነገር ኧረ እንዲያው ዝም ነው ኧረ እንዲያው ዝም ነው ሁሉንም ሆድ ይፍጀው ክፉ ጸባይሽ ለሰው አልናገር ከቶ ምን ይሻላል የኔና አንቺ ነገር ኧረ እንዲያው ዝም ነው ኧረ እንዲያው ዝም ነው ሁሉንም ሆድ ይፍጀው ለማታዛልቂኛዬ ለማታዋጪ ሰው አላወኩም ነበር ጊዜን ስጨርሰው ያለ ይቀጥላል። በጣም አሪፍ በጣም ደስ ይላል አብሽ። በነገራችን ላይ ያው እንግዲህ በራሱ ከለር ላይ እንግዲህ በቃ ይሁላችሁ በጣም የሚገርም እንግዲህ በራስ ነው የመጣውና በጣም ደስ ይላል። እንደው እስኪ ምናልባት አብሽ በዚሁ አጋጣሚ እንደው አንድ ቀን እድሉ ተሰጥቶ በጣም የምትወደው እና ተጫውተው ብትባል የዛን ሰው የምትወደው ድምፃዊ ተሰጥቶ ብትጫወተው አንድ ቀን እድል ቢሰጥ ብትኖረው የሱን ህይወት? አዎ እውነት ለመናገር እኔ አላውቀውም ነበር፣ ግን ጋሽ ይሳቅ ታሪኩን ሲነግረኝና የሰራውን ስራ ሲነግረኝ አክሊሉ ስዩም በጣም እጅግ በጣም ጀግና የግጥምና የዜማ ደራሲ ነው። በጣም በቃ ከውስጥ ገብቶ የሚሰራ ጀግና ዘፋኝ ነውና አብዛኛውን እንግዲህ ታውቁታላችሁ የኤፍሬም ታምሩን አልበም ከ170% አክሊሉን የሰራለት። ከ170%? አዎ አብዛኛውን እነ መድኃኒቴ እነ ቅራለኝ እነ ታድሎ አላካሌ ደግሞ ጀመረ ሰላም ልበለው አይንሽን እነዚህ ስራዎች እንደገና ደግሞ አጠቃላይ በቃ አብዛኛዎቹ የሱ ስራዎች ናቸው እና በጣም በቃ ይዋሃዱ እንዴት እንደሚዋሃዱ ይገርመኛል። ያው ኤፍሬም ነው ታውቃለህ። ኤፍሬም እንደ የትዝታው ንጉስ ነው። በጣም የትዝታው ንጉስ ይባላል። አሁን ደግሞ በዚህ በቲክቶክ ጊዜ የአክሊሉ ስዩም ምናልባት ቲክቶክ ላይ ብዙ የምትጎበኙ ከሆነ አክሊሉ ስዩም እንዳለ
ነቅንቆ ይዞታል። እና ከዛ በኋላ ከጋሽ ይስሐቅ ጋር ይሄን ስራ ባንጨርሰውም ስንሰራ ስለ አክሊሉ ያወራኝ ነበር። አክሊሉ በጣም ጎበዝ ጎንደሬ ነው፣ እንዳውም የሚገርምህ መሳሪያ ሁሉ ይወዳል፣ ወታደርም ስለነበር ፖሊስ ቤት ምናምን M14 የሚባል መሳሪያ ነው የሚይዘው አለ። እና መጥፎ ነገር አይወድም፣ ትሁት ነው፣ ሰው አክባሪ ነው ለሰዎች። አሁን እሱ ከኤፍሬም ውጭ መድኃኒት የሚል ኬኔዲ መንገሻ የሰራለት ለእንደ ልቤ ማንደፍሮ እና አስቴር አወቀ እነ መስፍን አበበ አክሊሉ ያልሰራው ስራ የለም እውነት ለመናገር በጣም እጅግ በጣም ግሩ ነው። ምክንያቱም እና የሱ እሱ ጋር እሱ ቢሰራልኝ እላለሁ እውነት ለመናገር። አሁን ነፍሱን ይማረው፣ ነፍሱን በአጸደ ገነት ያሳርፋት። እንደውም ከዚህ ውጭ የሚገርም አሁን እኔ እስራኤል ሀገር ሄጄ የእሱን መቃብር ማየት እፈልጋለሁ። በጣም ነው በቃ ላይክ ይስሐቅ ባንጃው እጅግ በጣም ታሪኩን ሲነግረኝ ምን ያህል ለሀገር ሀሳቢ እንደነበረ ሲነግረኝ በቃ ከዛ በኋላ እኔ እሱ ሰውዬ ከመሞት በፊት ባገኘውስ ምን አለ ምናምን አልኩኝና አክሊሉ ስዩምን ደስ ይለኝ ነበር እውነት ለማለት። እንግዲህ እስራኤል ላይ ያላችሁ ውድ እንግዲህ ኢትዮጵያኖች ያው አብርሽ እንደሚለን እንግዲህ ቀጥታ እስራኤል ላይ ወስዳችሁ ብታስጎበኙት እና ሀሳቡም ደግሞ ሙሉ እንዲሆን ብታደርጉ በጣም አሪፍ ነው። በዚሁ አጋጣሚ ደግሞ እንግዲህ አዲሱን አልበሙን ሰምታችሁ እስራኤል ላይ ደግሞ የተለያየ ዝግጅቶች ስለሚኖሩ ውድ ኢትዮጵያኖች አላችሁና አብርሽን ጋብዛችሁ በዛው ፍላጎቱ እንዲሳካ እንዲሁም ደግሞ ሙዚቃውንም ደግሞ እንድትጋበዙለት እንጋብዛችኋለን በዚህ አጋጣሚ ማለት ነውና እንደው እስኪ ከአብርሽ ጋር ቆይታ ሳደርግ የሆነ አንድ ሀሳብ መጣልኝ። ሜቢ እንግዲህ ወደ ብዙ ባህል ላይ አሁን ትኩረት ታደርጋለችና እጅግ በጣም ደስ የሚል ነገር ነው። ሰው የራሱ ማንነቱን፣ ባህሉን፣ ሀገሩን ኢትዮጵያን ሲወድ የተሻለ ለሌላም ዜጋ ኢትዮጵያ ለሚያውቃት ይጋብዛል። ቅናት ቢጤም መንፈሳዊ ቅናት ያድርበታል። እውነት ነው። እንደው አብርሽ ሙዚቀኛ ባትሆን ሙሉ ለሙሉ ህይወትክ ምን ላይ ሊያተኩር ይችላል? በጣም ጥሩ። አሁንም ራሱ እኔ መሆን የምፈልገው ከሙዚቀኛ ባሻገር ለሰው ልጅ ጥሩ ስራ መስራት እንፈልጋለሁ። በነገር ላይ እኔ በዚህ ዓለም በጣም የማደንቀው ሰው ማን ነው ብትለኝ፣ ማን ነው? ቢኒያም የመቄዶንያው ነው። ኦኬ አዎ፣ እጅግ በጣም ምርጥ ሰው። እንግዲህ ኢትዮጵያ እንደሱ አይነት 100-200 ሰዎች ቢኖሯት ኖሮ የሁሉ ነገር ባይመጣ ጥሩ ነበር። ወይም ማለት ያው ድህነት እንደምታውቀው ያለንበት ሁኔታ ደስ አይልም፣ በተለይ በድህነት በኩል ማለት ነው። እና እኔ ከዚህ በኋላ መሆን የምፈልገው እግዚአብሔር ነገሮችን የሚያሳካልኝ ከሆነ እንደገና ደግሞ ከጎን የሆኑ ሰዎች የሚረዱኝ ከሆነ ችግረኞችን መርዳት ነው የምፈልገው። ከሙዚቃው ባሻገር ነው የምልህ። ይሄ መልካም ተግባር ነው። ከዛ ውጭ እና እንደዛ አይነት ነገር ነበር መሆን የነበረው ማለት ነው። ለምን መሰለህ? በመጀመሪያ መንፈሳዊ ተማሪ ስለነበርኩኝ ገዳም ውስጥ አድጌያለሁና ዋልድባ የሚባል ገዳም ዱር አንበሳ። ስለዚህ እዛ ላይ ያየሁት ነው ማርያምን በጣም እጅግ በጣም እኮ ታድሏል። እዛ ላይ ያየሁትን ነው አሁን መቄዶንያ ቢኒያም የሚያደርገው ያለውና እንደዛ አይነት ነገር መስራት ፈልጋለሁ። ሌላ ወጣቶችን ማገዝ ፈልጋለሁ። ያው ኢኮኖሚካሊ አሁን ደክም ያለውን እውነት ለመናገር ይሄን ስራ ስሰራ ብዙ ገንዘብን ያወጣሁት። በዛ ላይ ደግሞ የሚገርምህ ብሩኬ ይሄ ኤጀንት ምናምን እያሉ ወደ ውጭ ሀገር ሰው እንልካለን እንደዚህ እያሉ የሆኑ ሰዎች አንዳንድ የቤተሰቦችን ገንዘብ ይወሰዱ አሉና የነሱን ገንዘብ ማስመለስ አለብኝ አሁን። ኦኬ በተሳሳተ ህጋዊ ሳይሆኑ? አዎ ማለት ህጋዊ ነው በእርግጥ በዚህ በኤምባሲ አድርገው ነው። አንዳንዶቹ ኤምባሲ ላይ ገብተው ሪጀክት የሚደረጉ አሉ። አንዳንዶቹ ደግሞ አሁን አርቲስት ሲባል በነገር ላይ በጣም ለኔ ትልቅ መጥፎ እንትንም አመጣብኛል እውነት ለመናገር። ጥሩ ጎንም አለው መጥፎ ጎንም አለው። መጥፎ ጎኑ ምንድነው? መጥፎ ጎኑ እንደው የሚያመዝን መሰለኝ። ለምን መሰለህ? እኔ አሁን አንዳንድ የኮሚሽን ስራዎች ሰው ለምሳሌ ቤት ሲሸጥ መኪና አንዳንድ ነገር እንደገና ከውጭም ሀገር ሰዎች እንትን ሲያደርጉ ወደዚህ ሲመጡ ምናምን እንዳውም የሚገርም በዚህ አጋጣሚ አንዲት ልጅ አረብ ሀገር የምትኖር ልጅ ነበረች እና እንደ ውክልና እንትን አድርጋ ቤት ገዝቼላታለሁ። በራሷ ገንዘብ ነው ግን ቤቱን ገዝቼ አስረክቢያታለሁ። የሚገርም ማለት ነው። ይሄ ትልቅ መታመን ነው። ትልቅ ነው። ይሄ ትልቅ ስኬት ነው በነገራችን ላይ አብርሽ። እና ግን ይሄን ነገር ስናደርግ በጣም ብዙ ፈተና ብዙ ቻሌንጅ አለው። አንተ አርቲስት ከሆንክ ብዙ እምነት የሚጥሉብሃል፣ በዛው ልክ ደግሞ እምነት ተጥሎብህ አንተም ትክክለኛ ታማኝ ሰው ካላገኘህ ገደል ነው የምትገባው። አሁን እኔ እንዳልኩህ
ውጭ እንልካለን የሚሉ ሰዎች በእንደዚህ አይነት መንገድ ገንዘብ እንትን አድርገው በእኔ አካውንት አድርጎ ነው ያለፈ። ከዛ በኋላ እነሱ ጠፉ፣ ቢሮ ዘግተው። አሁን ያን ገንዘብ መመለስ ያለብኝ እኔ ነኝ። ይታወቃሉ ግን ጠፍተዋል፣ የሉም። ከተማ ውስጥ ነው ያሉት። ምናልባት ተመሳሳይ ሌሎች ሰዎችም እንደዚህ በደል ደርሶባቸው ከሆነ በዚህ አጋጣሚ ያው ሰዎች መጠቆም ይችላሉና ኢንፎርም ስለሚያደርጉ እስኪ ድርጅቱ ቢታወቅ። እስኪ ምን እናድርግ መሰለ ብሩኬ፣ ምናልባት ይሄን ነገር አይተው ገንዘቡን የሚመልሱ ከሆነ ስማቸውንም ባልጠራ ቢሮአቸውንም ያሉበትን ባልናገር ደስ ይለኛል። አለበለዚያ ግን በሌላ ጊዜ ገብቼ መናገር አይቀር። ምክንያቱም ይሄን ገንዘብ እኔ ለሰዎች ልመልስ ነው። አንተ ውክልና ታምነህ ሰዎቹ አንተን አምነው ስለሰጡ፣ ግን ድርጅቱ ደግሞ መታመን በዛ ልክ ስላልቻለ የሰውን ገንዘቡን መመለስ እንዳለብህ ነው። ልክ ነው። እና እንደዛ አይነት ነገር አለ። ከዛ ውጭ አርት ጥሩ ነው። አርቲስት መሆን ጥሩ ነው። ራስን ጠብቀህ የሰዎችንም ክብር ሳትነካ የምታስኬደው ከሆነ ጥሩ ደረጃ ያደርሳል። እና ይሄን ይመስላል ይሄኛው ነገር። አብርሽ እንግዲህ በጣም አሪፍ። እንግዲህ ተመልካቾቻችን አብርሽን እዚህ ጋር ያዝ ላድርገውና ማስታወቂያ ተመልክተን ተመልሰን እንገናኛለን። ተመልካቾቻችን ማስታወቂያ ተመልክተን ተመልሰን ተገናኝተናል። አሁን ቀጥታ የምንሄደው 7 ጥያቄ በ7 ደቂቃ ይሆናል ማለት ነው። ወደ አብርሽ። የመጀመሪያው ጥያቄ ሙዚቃ ለአንተ ምንድን ነው የሚል። ሙዚቃ እንግዲህ ለእኔ ህይወቴ ነው። ከዚህ በላይ ምንም ነገር የለም። ምክንያቱም ሌላ ስራ መስራት አልችልም ከዚህ በኋላ። ስለዚህ ሙዚቃ ለእኔ ህይወቴ ነው። ሁለተኛው የምትወደው ምግብ ምንድን ነው? ያው የምወደው ምግብ ያሳደገኝ ምግብ ነው፣ ይታወቃል። በየአይነት አሁን በቃ ከዛ ውጭ ሽሮ፣ እነዚህ የመሳሰሉት። ግን በቃ በጣም የምትወደው ካላችሁኝ በየአይነት በጣም ይመቸኛል። በሙዚቃ ውስጥ በእውነተኛ ታሪክ ላይ ተመርኩዞ የተሰራ ሙዚቃ አለ? አዎ 2 ሙዚቃዎች አሉ። ከዛም በላይ እንዳሉ የኔው ነግሮኛል። 2ቱን ግን አውቃለሁ። አንደኛው አሰላም አለይኩም ነው። እሱ በትክክል ሁልጊዜ ትያለሽ አሰላም አለይኩም እኔ እምልሻለሁ ወአለይኩም ሰላም እያለ የሚቀጥል አረበኛ በአማርኛ የሆነ ሙዚቃ ነው። እሱ በትክክል በእውነተኛ ታሪክ የተመሰረተ ነው። ከዛ ውጭ ያው የኔው የሰራችሁ አሉ። አብዛኛው በእውነተኛ ታሪክ የተመሰረቱ ናቸው አለ ማለት ነው። በቀጣይ አልበም ላይ ከየትኛው ታዋቂ አርቲስት ጋር የመስራት ፍላጎት አለ እና ለምን? ከሁለቱም ደረጃዎች ጋር መስራት ፈልጋለሁ። ከደረጀ በላይና ከደረጀ ደገፋው። ለምን? በጣም ይመቹኛል። በተለይ ደረጀ በላይ በጣም ደረጀ በላይ ምርጥ ፍቅር የሆንክ ሰው ነህ። ለሰራህልኝ ለዋልክልኝ ውለታ እግዚአብሔር ዋጋህን ይክፈልህ። ሌላ ምንም ልል አልፈለግም። እጅግ በጣም ምርጥ ሰው ነህ። አንድ ዜማ ሰርተህልኛል። ከዛ ውጭ ሙዚቃዎችን በማስተካከል ፊውቸሪንግ በመግባት ብዙ ነገሮችን በማድረግ የተባበርከኝ ሰው ደረጀ በላይ ልንለያይ ነው ወይ በሚለው አልበሙ ብዙ ሰው ያውቀዋል እና ከሱ ጋር ብሰራ ደስ ይለኛል። ሁለተኛ ደግሞ ከደረጀ ደገፋው ጋር ብሰራ ደስ ይለኛል። መስራት ከፈለኩ ሁለቱንም አላጣቸውም ብዬ አስባለሁ፣ እንደነሱ ፍላጎት ማለት ነው። እውነት ለመናገር እንግዲህ ስለዚህ ሁለቱ በጣም ይመቹኛል ማለት ነው። ይሄ አራተኛው ማለት ነው። አምስተኛው ለሙዚቃ አዲስ ስለሆኑና ገና ስራቸውን ለሚጀምሩ ወጣት አርቲስቶች ምን ትመክራለህ? እኔ በመጀመሪያ ዲሲፕሊን እንዲኖራቸው፣ ትሁት እንዲሆኑ፣ ጨዋ እንዲሆኑ። ብዙ ነገሮች አሉ፣ ብዙ ቻሌንጆች አሉ።
ከዛ ሲቀጥል ኢኮኖሚካሊ የሚረዳቸው ሰው ቢኖር ጥሩ ነው። ገንዘብ ከሌለ ሙዚቃ መስራት በጣም ከባድ ነው። ሲቀጥል ጥሩ ዜማ፣ ጥሩ ገጥም መምረጥ፣ ሰዎችን ማወያየት፣ ከባለሙያዎች ጋር በደንብ አብሮ መሆን ማለት ነው። አብሮ መዋል፣ አብሮ ማደር፣ እስከዚህ ድረስ እነዚህን ማድረግ። ቀጥሎ ግን ዋናውና መረሳት የሌለበት ነገር ከሱስ ነፃ ሆኖ መስራት ነው። እኔም የምመክራችሁ ወጣት ድምፃውያን፣ ሴትም ሆናችሁ ወንዶች ከሱስ ነፃ ሆኑ። አደራችሁን፣ ህይወታችሁ ጥሩ እንዲሆን። የሰው ልጅ ኑሮ ከቤት ማነው ኑሮ ከሞት ዞሮ ዞሮ ከቤት ይባላል። መጨረሻ ላይ መሞታችን ስለማይቀር ሰዎችን የሚጎዳ ነገር አናድርግ። ከሱስ ነፃ እንሁን። ብሔርና ብሔርን የሚያጋጭ አንዳንድ ነገር ከመስራት ነፃ ብንሆን ጥሩ ነው። ብዙ ነገሮች አሉ ኢትዮጵያ ውስጥ መሰራት የሚገባቸውና ከዚህ ነፃ ሆናችሁ እንድትሰሩ እፈልጋለሁ። በአቅሜም ለመደገፍ እሞክራለሁ። 6ኛ በሙዚቃ ስራ ውስጥ ከሰዎች የምታገኘው ትችት ክሪቲሲዝም ነው። በሙዚቃ ስራ ውስጥ ከሰዎች የምታገኘው ትችት ያለህ አመለካከት ምንድን ነው? ገንቢ ትችትና አፍራሽ ትችትንስ እንዴት ታያለህ? አንድ ስራ ስትሰራ እነዚህ መልሴ ማለት ነው። አንድ ስራ ስትሰራ ምንጊዜም ቢሆን ከትችት አትድንም። እኔ ብቻ አይደለሁም፣ ኢትዮጵያ ውስጥ ብዙ ዘፋኞች ይተቻሉ በተለያየ መንገድ። አብዛኛውን ወደ እኔ እንትን ስላለ ነው እንጂ እንዳውም እኔስ የተሳሳተ ስራ ሰርቼ ነው የተተቸውት። ትክክለኛ የሆነ ስራ ሰርተው ግን ከትችት ያላመለጡና ያለኑ ሰዎች ብዙ ዘፋኞች፣ ብዙ አርቲስቶች አሉ። ስለዚህ ትችት ሊገልህና ወይም ሻርፕ ሊያደርግህ ነው እንጂ የሚገባው ትችትን ፈርተህ ከስራ ወደ ኋላ የምትል ከሆነ መጨረሻ ዋጋ አይኖረውም። ስለዚህ ትችት ጥሩ ነው። ባጭሩ ትችት በጣም ምርጥ ነው። እንደውም ክፉ ትችት ወይም የከፋ ትችት አንተን መረር ያደርጋል፣ ጥሩ ነገር ሰርተህ እንድትመጣ ያደርጋልና ትችትን መፍራት አለመታደል ነው ባይ ነኝ እኔ በግሌ ማለት ነው። እና ይሄ ነው መልስ ለ6ኛው ማለት ነው። 7ኛ እስካሁን ከሰራቸው ሙዚቃዎች ውስጥ ዛሬም ድረስ በድጋሚ መስማት ወይም መዝፈን የማጠግበው የትኛውን ነው እና ለምን? ብዙ እንግዲህ ያው አብዛኛውን የኔ ቆንጆ ላይ ስለምታወቅ ነው እንጂ ከዛ በኋላ መሰደድን ሰርቻለሁ። 7 አርገው፣ እንደገና ያበጠው ይፈንዳ፣ ነይ እንዝናና፣ ሳሚጎ የሰራልኝ ስራ፣ ሙሉቀን ዳዊት የሰራልኝ ሌላ ዜማ አለ፣ ትዝታም አለ፣ ምረታብ ደስታ የሰራልኝ ስራም አለ። ግን በቃ 7 አድርገው ይመቸኛል እውነት ለመናገር። አሁን 9 አድርገው የሚል ከዚህ በኋላ ከኢንጂነር ፋንታው ጨፎ ጋር ለመስራት እያሰብን ነው። 7 አድርገው ለምን እንደሆነ ታውቃለህ? ክሊፑን ስንሰራው የኔ ቆንጆ ላይ ሰርች እንደመጣሁት ነው እና ለይኩን ጫኔ ጋር ሆነን በትክክለኛው መንገድ ነው የሰራ ነው ክሊፑን። እየተነሳው እየወደኩ እያሮጥኩ ምናምን በቃ ብዙ በውስጡ ብዙ ትርጉም አለው ያ ነገር። እንደዛ አድርገን የሰራ ነው ስራ ነውና 7 አድርገው መሰል የለውም። ኢንጂነር ፋንታው ጨፎን ሳላመሰግን አላልፍም። በመሰረቱ ለዚህ ለአልበሜ ለመውጣትም ትልቁን አስተዋጽኦ ያደረገልኝ ኢንጂነር የዜማና የግጥም ደራሲ ኢንጂነር ፋንታው ጨፎ ነው። ኢንጂነር ፋንታው ጨፎ እስከነ ባለቤት እስከነ ልጆች አጠቃላይ እስከ ቤተሰብህ መልካሙን ሁሉ እመኝልሃለሁ። አመሰግናለሁ። ከዚህ በኋላ አብሬ ብሰራ ደስ ይለኛል። ኢንጂነር ፋንታ በጣም ነው የምወድህ። በዚህ አጋጣሚ ኢንጂነር ፋንታው ጨፎ የቲክቶክ አካውንት ከፍቷል። ብዙ ነገሮችን እየሰራ ነው። እየገባችሁ ፎሎ አድርጉለት። በጣም ምርጥ ሰው ነው። በጣም ይረዳችኋል። እጅግ በጣም ጀግና የዜማ የግጥም ደራሲ ነው። ምን ብዬ ልንገራችሁ? ገብታችሁ ማየት ትችላላችሁ ስራውን። እና ፋንትሽ በጣም ነው የማመሰግነው። በጣም እወድሃለሁ። በጣም አከብርሃለሁ። በጣም እግዚአብሔር ያክብርልኝ። ይሄን ነው የምለው። እናመሰግናለን። እንግዲህ ከአብርሽ ጋር 7 ጥያቄ በ7 ደቂቃ ጌም እንግዲህ አድርገን ነበር ማለት ነው። እንግዲህ እንደተመለከታችሁት ይመስላል ማለት ነው። አሪፍ ሀሳቦች አንስቷል። ሰዓቱንም ተጠቅሞበታል። እናመሰግናለን አብርሽ። ይሄ የምታዩት ስቱዲዮ የፈቀደልን ሳውዝጌት አፓርትመንት ነው። ሳውዝጌትን ከልብ እናመሰግናለን።
ተመልሰናል። አሁን ደግሞ እንግዲህ በልዩ ተሰጥኦ ሰዓታችን ላይ ነው የምንገኘው ማለት ነው። በልዩ ተሰጥኦ ላይ ደግሞ ሚስ 2018 ጉራጌ እዚህኛ ጋር ትገኛለች። ቤተልሔም ፍቅሬ እዚህ ያለች ማለት ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ቁንጅና እንዴት ነው? ቆንጆ ነው። የእኛን ሾው በጉራጌኛ ብታስተዋውቂልን እስኪ። ሰላም አበሩ ሰንዳ በምንሁ ያ የ2018 ሚስ ጉራጌ አሸናፊ ቤተልሔም ፍቅሬ እኳ እንግዲህ አሪፍ ሾጊ አሪፍ የህረ ቆይታ ናሜነ ተጋበዞኒ እስቲ 2018 ሚስ ጉራጌን ዝግጅቱ ላይ መስፈርቱ ምን ነበረ? ያው መስፈርቱ እንግዲህ የጉራጌ ባህልን ጠንቅቆ ማወቅና ማስተዋወቅ መቻል፣ ያው የሞዴልም ደግሞ ሳይድ አለው። ከዛ በኋላ ደግሞ እንዳልኩ ባህሉን ማስተዋወቅ መቻል፣ በደንብ ስለ ራስ መግለጽ መቻል፣ ኮንፊደንስ እሱ ነበር ሲታይ ነው። አሪፍ። እስኪ እዛ ከነበሩት ባህል ማስተዋወቅ ነበር አይደል? እስኪ የሆነ ነገር በይን እስኪ። ያው እንግዲህ እኔ ይዤ የገባሁት የጉራጌ ባህላዊ እቃ 2 እቃዎችን ነበረ። የተፈቦና የበሰረጨ። ኦኬ። ኧረ ተይ የሆነ ነገር ማለት እየሰደብኩት እየመሰለኝ እንዴ አስቆመችኝ እኮ ፖዝ አድርኩኝ። በቃ እስኪ ምንድን ናቸው በአማርኛ ስናቃቸው እቃዎቹ? የተፈባ ማለት ቆጮ ታውቃለህ? ቆጮ መጠፍጠፊያ ነው። እሺ። ሌላኛው ደግሞ የበሰረጨ የሚባለው ክትፎ መክተፊያ ነው። እንደች ዘርጋ ያለ ነገር ነው። ከዛ በኋላ መሀሉ ዳርና ዳር ላይ ክፍተት አለው። እነዚህን እቃዎች በመግለጽ ከዛ ራስን ደግሞ በመግለጽ ነው አይደል? እስኪ ለእኛ ተመልካች ራስሽን ግለጭልኝ ብትባይ ለምሳሌ እስኪ ቤተልሔም ፍቅሬ እንዴት ነው ራሷ የምትገልጸው? ያኔ እንዳልኩልህ የማንነት ቀለምን በስራ ወዳድነት ሸራ ላይ ማቅለም ለሀገር የማይደበዝዝ የትውልድ ፊደልን እንደመከተብ ነው የተንቢ። በጣም አሪፍ፣ ደስ ይላል። አንዱን የጉራጌ ማህበረሰብ አንድ ነገር እስኪ አስተዋውቂ። በጣም ከሚደንቀኝና ሁልጊዜም ቢሆን በኩራት ከምናገረው መካከል ከጉራጌ ማህበረሰብ አንዱ ባህል የሆነው ወይም ደግሞ አንዱ መገለጫ የሆነው ጀፎረ ነው። ጀፎረ ምን ማለት ነው? አሁንም ትጠይቀኛለህ። ጀፎረ ማለት ባህላዊ አውራ መንገድ ነው። ኦኬ፣ ባህላዊ አውራ መንገድ። ባህላዊ አውራ መንገድ ማለት ነው። ልክ አሁን የኮሪደር ልማቱ እንዳለ ሁሉ የጉራጌ ማህበረሰብ እንግዲህ ከ15ኛው ክፍለ ዘመን ጀምሮ አባቶቻችን ምንም አይነት የምህንድስና እውቀት ሳይኖራቸው ሳይማሩ ለማህበራዊ እንቅስቃሴ እና ለኢኮኖሚያዊ እንቅስቃሴ እንዲሁም ለተለያዩ ነገሮች ይጠቅማቸው ዘንድ የቀየሱት ዘርፈ ብዙ ጠቀሜታ ያለው አውራ መንገድ ነው። ዘመናዊ ትምህርትን ሳይማሩ ግን በባህላዊ እንደዚሁ እየተወራረሰ በመጣ እውቀት ግን ዲዛይን ያደርጉ ነበር፣ መንገዶችን ይቀርጹ ነበር። እና ክፍት ነው፣ ለወል ግልጋሎት ነው የሚውለው። የትኛውም ሰው እንትኑ ከ100 እስከ 150 ሜትር ተለክቶ ነው ክፍት የሚሆነው ቦታው መንገድ ማለት ነው። ከቤት ነው ከመኖሪያ ቤታችን ከመኖሪያ ቤት ከደጅ ማለት ነው። ከደጅ ይሄ ውጪ ላይ ያለው ኤሪያ ከ100 እስከ 150 ሜትር ስፋቱ ማለት ነው። ስፋቱ መስቀለኛ መንገድ በሚሆንበት ጊዜ እንደውም 200 ሜትር ነው ስፋቱ። አስባችኋል ግን ምን ያህል መሰልጠን እንደሆነ? አሁን ነው እኛ ገና ሰልጥን ብለን በእኛ ሀገር ላይ አሁን ሰልጥነናል ብለን አሁን እንደምታዩት መንገዶችን የማስፋት የወክ ማረጃው የሳይክሉ አካል ጉዳተኞችን የሚሄዱበትን እንደውም በአግባቡ እንደውም የአካል ጉዳተኞች አልተጠቀምነው እየሰራን አይደለም ያለ ነው ከሞላ ጎደል ማለት ነው። ግን እዛ አካባቢ ላይ እንግዲህ በ15ኛው ክፍለ ዘመን ላይ ይሄ ልክ እንደ ማህበረሰቡ እንደ ህግ ተቀምጦ የሚተገበር ነው። እስቲ ነው በጉራጌ ማህበረሰብ አሁንም አለ ይሄ ነገር አይደል? በደንብ አንዱ መገለጫ ነው። የጉራጌን መልክዓ ምድር ስታይ በደንብ ጎልቶ የሚወጣውም እሱ ነው። ብዙ ግልጋሎትም ሰፋፊ ቪዲዮ ላይ ተመልክቼ ሰፋፊ መንገዶች አሉ። በዚህ አጋጣሚ እንደውም ተጓዡ ጋዜጠኛ ሄኖክ ስዩምን ላመሰግነው እንዳለው እዛ አካባቢ ላይ ሄዶ በደንብ እንግዲህ ለእኛ በሚገባን መልኩ እዛ ሄደን እንድናይ ሁሉ አድርጎናል። በጣም ሰፋ አድርጎ ገለጻው ሲሰጥ ነበር እና እሱ መገለጫ በጣም የሚያስደንቀኝ ነው። ብዙ አገልግሎቶች ነው የሚሰጠው። አሁን እንዲህ ባህላዊ እርቅ ስነስርዓት ሲከናወን ቤት ውስጥ አይደለም፣ እዛ ጀፎረ ላይ ዋርካዎች አሉ። እዛ ላይ ጥላ ላይ ነው ቁጭ ብለው አባቶች የእርቅ ስነስርዓት የሚያከናውኑት፣ ፍርድም የሚፈርዱት፣ ብዙ ነገር የሚደረገው። ፈረስ ጉግስ ወጣቶች ይለማመዱበታል። ሙሽሮች እንግዲህ ሰርጋቸውን በደንብ እንዲደምቅ ከሚያደርገው መካከል አንዱ ይሄ ጀፎረ ነው። እዛ ላይ ይከናወናል። እዛ ላይ ይደገሳል።
አዎ የለቅሶም ስነ ስርዓት እንደዛው ከናወናል እና ዘርፈ ብዙ ጠቀሜታ ያለው ነው። አንዱ ይሄ ነው ማለት ነው። እስኪ ሁለተኛው ደግሞ እስኪ ውሃ ጠጪ ታስበኝ። እሺ ያውን ኮንት ነው ጋዜጠኝነቱ እየሳበሽ ወጣ። አመሰግናለሁ እውነቱ። ሁለተኛው ያው አሁን የገና በዓል እየደረሰ ነው እና በሶዶ ጉራጌዎች በደንብ የሚታወቅ አንድ ባህል አለ። ልጃገረዶች ናቸው የሚያከብሩት በብዛት ይሄንን ባህሉን የሚያከብሩት። አዎ ባህሉን ሳይሆን የገናን ባህል ነው ወይስ የገና በዓል ላይ አንድ የተለየ ባህል አለ። ኦኬ እሺ ልጃገረዶች የሚያከብሩት ማለት ነው። የሚሪ ሚሪ ይባላል። የሚሪ ሚሪ የሆነ አላል በእንግሊዝኛ አንድ የሚሪ ሚሪ እንዴት ነበር? እስቲ አስተካክሉ እንግዲህ ተመልካቾቻችን ያረሙናልና እስቲ በይው እስኪ። የሚሪ ሚሪ አለና ይህም ልጃገረዶች የገና ዕለት ጠዋት ላይ ተሰብስበው አንድ ላይ በመሰባሰብ በወቅቱ ልታገባ የደረሰች ልጃገረድ ቤት ይገኛሉ። የምርሽን ነው? አዎ። እና የሚገኙትም ባዶ እጃቸውን አይደለም። በቂቤ የታሸ ቆሎ ይዘውና ጠላ ይዘው ነው። እና አንዳቸው ገብስ ሊያመጡ ይችላሉ። ያው ከቆሎ መካከል አንዳቸው ሱፍ፣ አንዳቸው ስንዴ፣ አተር የተለያየ ይዘው ይመጡና ልታገባ የተዘጋጀች ሴት ጋር ነው እንጂ ያገባች ወይ ደግሞ የታጨች ጋር አይደለም። አዎ ልጃገረዶቹም እንዳልኩ ያው ልጃገረድ ስለሆኑ እንትን አይደለም፣ ያገቡ ሴቶች አይደሉም ይሄን የሚያደርጉት፣ ያላገቡ ሴቶች ናቸው ይሄን በዓል የሚያከብሩት። እና ተሰባስበው እሷ ቤት ይሄዱና እሷ ግቢ ውስጥ አንድ ላይ ያመጡትን ቆሎ ይደባልቁትና ከዛ በፊት ምን ይደረጋል መሰለህ? እንደተሰባሰቡ ፀሐይ መውጫዋ ላይ ወደ ምስራቅ ይዞሩና ወንፊትም ይዘው ይመጣሉ። ጠቀስኩት ነገር። አዎ ወንፊት ይዘው ይመጡና ወደ ፀሐይዋ ተመልክተው ይሄ እንዲህ ያዞሩታል። እሺ ያዞሩታልና እንደውም ስንት ያዞሩታል? 12 ጊዜ። 12 ጊዜ ምክንያት አለው? አዎ ምክንያት አለው። እንዳልኩ ይሄ የገና በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ነውና እሱን በማስመልከት ነው ይሄ አመጣጡ። እና ይህም የ12ቱ ሐዋርያት ተምሳሌት እንደሆነ ይነገራል። ይሄ እያዞሩት ይሚሪሚር አት፣ ይሚሪሚር ኬት፣ ይሚሪሚር 3 እያሉ እስከ 12 ድረስ ነው የሚቆጥሩት። ይሚሪሚር 1 2 እያሉ ማለት ነው። ይሚሪሚር ማለት ፀሐይ ማለት ነው። እሺ ያው ይሚር ማለት ፀሐይ ነውና ፀሐይ ማለት ነው። ስለዚህ አሁን ልጅ ብትኖረኝ ይሚሪሚሪ ብላት ይሚር ብትላት አይ አንዱ ብላት እሺ ይሚር ብላት ፀሐይ ማለት ነው። አሪፍ ነው። እሺ እና ያዞሩታል ያንን ወንፊት። ያም ደግሞ ምን መሰለ ወደ ፀሐዩ ያስተጋባል ወንፊቱ ላይ አይደለም። ሶ ትናንሽ ከዋክብት ይታያሉ። ገባ? እና ያም ደግሞ ተምሳሌቱ ምንድነው? ጌታችንን ሊፈልጉት የመጡት ሰባ ሰገል በኮከብ ተመርተው ነው። እሱን ተምሳሌት በማድረግ ነው ያንን የሚያደርጉትና 12 ጊዜ አዝረው ከጨረሱ በኋላ ወንፊቱ ይደፋል። ሌሎች ጨዋታዎችን በዛው ይጫወቱና ይጠናቀቃል ማለት ነው። ልክ ሲጠናቀቅ ግን አንድ የሚሉት ነገር አለ። ካልጠፋብኝ ምን ነበር? እስኪ ትንገረን አይደል እንዴ? ጠፋብኝ ይሰራም። እሺ ትንገረን። እሺ ይሚሪሚር ቦግቤል እኔ ማግስት ይሚሪሚር ቦግቤ። እሺ ይሚሪሚር ቦግቤል የዳኩኛ ጠላት ተክቤል ተክቤል። ይሄ ማለት ፀሐይ ውጭልን የእናታችን ጠላት ውደቂልን ማለት ነው። የሚገርም ነው። በጣም እና በክስታኔ ይሄ ሞር በደንብ ይታወቃል። ጎልቶ የሚታየው እዛ አካባቢ ላይ ነው። እና በዚህ መልክ ይጨርሱና ከዛ በኋላ በቃ ማምሻውን ጀምሮ እንደውም የሚባለው እስከ ጥር 5 ካልተሳሳትኩ በቃ ወንዶችም ይኖራሉ የዚህን ሰዓት እየጨፈሩ በቃ እየተጫወቱ ምናምን ማታ ማታ እንደዛ ያመሻል። የወንዶች ህግ አለው? ወንድ ልጅ ድንግልና ይኖር አይኖረው ህግ አለው ወይስ ኖርማሊ ይቻላል መጨፈር? ያ ጎረምሶች የደረሱ ጎረምሶች እንዲያጩ ማለት ነው። አዎ ያው በዛ ይተጫጫሉ። አሪፍ እስኪ እናየዋለን። እና እንደዛ ሆኖ ይከበራል። ያው እንግዲህ በየበዓሉ በቃ ለጥምቀትም አለ። አሁን ወንዶችም የራሳቸው ይሄ የገና ኳስ አለ ሊጫወቱ አንቃት ይባላል። አንቃት ይባላል የነሱም ጨዋታ። ወንዶችም የበዓሉ ዕለት ይሄንን ይጫወታሉ። ሴቶችም በዘርፋቸው ደግሞ ይሄንን አይነት ትግበራ ያደርጋሉ። እና በቃ በየበዓሉ ለጥምቀትም ልክ እንደ አሸንድዬ አይነት
ሴቶች እንትን ይላሉ። ልክ እንደዚህ እንትን ቅጠል ወይ ኮባ ነገር አስረው ነው የሚደረገው ጉራጌ ማህበረሰብ ላይ ወይስ እንዴት ነው የሚደረገው? ለጥምቀት ሲሆን አስተርዮ ማርያምን ያከብራሉ እንዲህ ልጃገረድ ሴቶች ማለት ነው። ለፋሲካ ሲሆን ደግሞ እንዳልኩህ ይደረጋል እና በየበዓሉ የተለያየ የባህል ክዋኔዎች አሉ። በጣም አሪፍ ደስ ይላል። ሰላም ቤተሰቦች እንዴት ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፕሮግራማችን ላይ ደግሞ ያላችሁን ሀሳብ ኮሜንት ላይ እየጻፋችሁልን አብራችሁን ትሆኑ ከወዲሁ እንጋብዛለን። እናመሰግናለን።